ቃሪያ ሁሉ ጽፍታ ለብዙ ዓመት ያስቀመጠችው እንግዲህ ቅሪቷን መስጠት ማለት ምን ያህል ብዙ ድርጊት እንዳለው ታሪክ ያለችው ሴት ማለት ትዳሯን ሰጠች የሚል ሁሉ ነገሯን ሰጠች የሚል እና ልክ የዚህ አይነት ነው። እሱ የመንግስት ሰራተኛ ነች፣ ገቢ የላትም፣ ከእጅ ወደ አፍ ሴት ነች። በብዙ ዓመት ያስቀመጠችው ቅሪቷን የሰጠችው። ከዛ ውጭ ደግሞ ባለቤቷ ያደረገላትን ቀለበት ደግሞ ከዚህ በኋላ ወደ ቁርባን ንጉስና ወደ ያለም ትዳር የመቄዶንያ ነው ብላ ቀለበቱንም ጭምር ይዘ ከዛ ውጭ ደግሞ ክርስትና ዛሬ ሰጥቷት ውድ የሆነ ስጦታ ለሰው የማይሰጥ ነገር ያንን ስንታ ያደረገችው ነገር ሁሉ ከአይምሮ በላይ ነው። በእውነት በጣም ምን ያህል ያላትን ለመስጠት የምትችለውን ማድረጓን ስናይ ሌሎቻችን ደግሞ ከእሷ በመማር ምን ማድረግ እንዳለብን በጣም የሚያስረዳ ነው። እሷ ከትርፏ ሳይሆን ከጉድለቷ ነው የሰጠችው። ሌሎች ደግሞ እንግዲህ ከትርፋቸው ምን ያህል ሊሰጡ እንደሚገባቸው ምን ያህል መንፈሳዊ ቅናት ሊኖራቸው እንደሚገባ እንግዲህ መገመት ይቻላል። በቤተክርስቲያን ታሪክ ልንገራችሁ። ቅዱስ አትናቴዎስ ይባላል። የኮፕቲክ ቸርች ጳጳስ የነበረ ነው። የኒቅያ ጉባኤ በነገራችን ላይ 324 አካባቢ የጻፈ ሰው ማለት በ29 እና በጣም መነኩሴ ነበርና ታሪኩ ምን ይላል? የእሱ ሁኔታ በማየት ማለት ነው ብዙ ሰዎች ይመነኩሱ ነበር። ኖርማሊ ተራ ሰዎች ማለት ይመነኩሱ ያላሰቡ ሰዎች የአንድን ሰው አርያነት አይተው በብዙ ሺህ የሚቆጠር ሰው እሱን እያዩ ይመነኩሱ ነበር የሚል ታሪክ አንብቤያለሁ። እና የአንድ ሰው ነገር ምን ያህል ሰዎችን እንደሚስብ ማለት ነው። አሁን የሰው እውነት እንደው ትንሽ ህሊና ያለው ሰው እቺን ሴት ሁኔታ አይቶ ይሄን ፕሮግራም የሚካፈሉ ሰዎች ምን ያህል እንደሚጠበቅባቸው እንግዲህ ማሳያ ነው። እና ሁላችሁም እንግዲህ የምትችሉትን አግዙ ማለት ነው። እሷን ግን በጣም ነው የማመሰግነው። እግዚአብሔር ይስጥልን። ትልቅ ስጦታ ነው። ከዚህ በላይ እንግዲህ ምንም ልታደርጊ አትችልም። አንገታችሁን ለብቻችሁ በጣም ነው የምናመሰግነው። እናንተ እንግዲህ ሰዎች አመሰግናለሁ። ሊጌንም በዚህ አጋጣሚ የመቄዶንያ አምባሳደር ነው ማጣጣት ሰዎች ብዙ አርቲስቶች መቄዶንያ ያገለግላሉ፣ ይደግፋሉ። ቁጥር 1 የመቄዶንያ በዚህ አጋጣሚ የመቄዶንያ ሰዎች እንድታውቁ እፈልጋለሁ። አመስግኑት። እንደው እህታችን ከመሄድሽ በፊት እንግዲህ አንቺ አድርገሻል